የአራዳ ልጅ ማለት ሙዚቃ እንደዚህ ነው። ምን የከፈተው ትምህርት እዚህ ፎቃ እኮ በደም ስር የተሰራጭቶ የሌለን ያደክም። አንተ ልጅ ጓደኛን ይዛልኝ ውጣ። ይሄ ጓደኛ ፍትሽ ነው። እንደዚህ ችጋራም ጓደኛ የለኝም። ጭራሽ አንተ ነዚህ ሆኜልሽ መጣይ ነው እንጂ እንዴት ዝቆመጣ አጮለት ነው። አረና ያጮኩለት አንተ እንዴት መጣ? ምን እሺ በያ እንዴት ተከሰትክ? የምታመልጠ መስለው ነበር። ምን እሺ አረዝቦ ምን እሺ ነው እንዴ? ሰማኛለህ። ከኔ ጋር አጉል ጫወታ ይቅርብ ብዬ ነበረ። ምን እሺ ነው ልቀቆንች አንቺ እንዴት ዝግቦ እኔ ልቀቅኝ። እሱ ጉዳ ነው የወሰዳችሁት ልቀት መልስ ዝግባ ሁለቱንም ጉድ አደረጋቸው። እነሱ ዛሬ ሰላምን ለማስደሰት ብለው እዚህ እየጨፈሩ ነበር። ሰላም ግን እንኳን ለመደሰት ምንም አልመሰለም። እንደውጡ ስትላቸው ነበር እና ዝግባው ደግሞ ያንን ወርቅ እነሱ የወሰደ መስላቸው ሁለቱንም አንቆ አንጠልጥሎ ጉድ ሰራቸው። ወደ ውጪ ይዟቸው ወጣ። አቤት ዛሬ ጉዳቸው ምን እንደሚያደርጋቸው ፈጣሪ ነው የሚያውቀው። ሰላምዬም ደነገጠች። ምክንያቱም እሷ እዚህ እንዳጨፍሩ ያለቻቸው ነበር። እነሱ ግን እምቢ ብላት እየጨፈሩ እሷን ለማስደሰትና እሷን ለማፍሸቅ ነበር። እሷ ግን አንተ የስራ አላማም የለህም ዝም ብለህ ትጨፍራለህ እዚህ ብላ ተቆጣችሁ። እሱ ግን ሰላምዬ ፈታ እንበል እንጂ ምን ችግር አለ እያላት እሷን እየፎገራት ነበር። ነገር ግን እሷ ተው በቃ ብያለሁ ከዚህ ብሩን ከፍለህ ውጣ ስትለው ነበር። ግን በድንገት መጥቶ ነው ሳያውቁ ሳያስቡት ዝግባ ጉድ የሰራቸው። ድንጋጤያቸውም በጣም እንደ መለመን ሆኖ ቢለምኑትም እሱ ግን አልሰማቸውም። ትንሳኤና ምናሴ በጣም ምርጥ ፍቅር ውስጥ ናቸው። እሱም እሷ ጋር ሄዶ በቃ ያለውን ነገር እስቲ ንገሪኝ ዛሬ አላት። እሷም ሁሌ እሷ ጋር እንዲሆን እንጂ ቤቱንም ጥሎ እንዲሄድም አትፈልግም። በጣም ትወደዋለች። ምናሴም እሷን ወዷታል። ከዛ ግን ትሁት ያለውን ነገር ብትነግሪኝ ይላል። እነግርሃለሁ ግን አላት። ያለውን ነገር እነግርሃለሁ ግን እስቲ አዳምጠኝ አለችው። ትሁትም እህቷ እንዳልሆነችና ያጎቷ ልጅ እንደሆነች ነገረችው። እንዴት መሰለህ ምናሴ ትሁት ክፍለ ሀገር ልታገባ ነበር። ነገር ግን አባቴ እንዳታገባ ብሎ በልጅነቷ እዚህ ያመጣት። እኛም ግን ይሄን ያህል እንደምታስበን የሀብታም ልጆች አይደለንም። ቤታችንም የኛ አልነበረም። ግን አባቴ ትልቅ ድርጅት ተቀጥሮ ስለሚሰራ ድርጅቱ ስፖንሰር አድርጎ እኔንም ሆነ ትሁትን የውዱ ትምህርት ቤት አንተ ጋር ያገናኘን ትምህርት ቤት ውስጥ ገብተን ነበር። ስፖንሰር ተሰጥቶን እዛ የገባ ነው። ግን አባቴ ያው በደሞዙ አሪፍ ቤት አካራይቶ ያኖረን ነበር። ትሁትም ደግሞ እንደ እህቴ አብራኝ እንድትኖር አባቴ ትሁትም ጥሩ ልጅ ነችና ከኔ ጋር እስካሁን ቆይታለች። ግን አንድ ክፉ አጋጣሚ ያን ቀን እናቴና እኔ አባቴ ከከተማ ወጣ በንዝና ፈለግን። ትሁት ግን ቤት ቀረች። የቀረችበት ምክንያት ደግሞ በአንተ ምክንያት ነበር። ግን አሁን እኔ ነግርህ አልችልም። እሱን ራሷ ትንገርህ። ከዛ ያን ቀን በጠዋት እንደወጣን ከአዲስ አበባ እንደወጣን ጫፍ ላይ እንደደረስን ትንሿ መኪናችን ላይ ትልቅ መኪና ወጥቶ አባቴና እናቴ በደቂቃ አረፉ። እኔም ደግሞ እንደምታይኝ እዚሁ ተሸምሸም እዚሁ እግሬ መሄድ አቅቶት እሱ በጣም አለቀሰች። ስቅ ብላ ያንን ነገር እያስታወሰች ግን በቃ አይዞሽ ይሄ ነገር ማመን አቅቶኛል አይዞሽ ብሎ እሷን ማባበል ጀመረ። እሷን በቃ ምናሴ ያለው ነገር ምንም ማድረግ አይቻልም። ሁሉ ነገር አቅማችን በላይ የሆነ ነው። ግን በፈጣሪ ኃይል እዚህ ደርሰናል አለች። በቃ አይዞሽ ብሎ ተቃቅፎ ማውራት ጀመሩ። ወይዘሮ ሜላትና ሀንዬ ቤት ውስጥ ጠዋት ጉድ እያለች ሀና ወደ ስራ ለመሄድ ልብሷን ለመቀያየር ስትፈልግ ወርቁን አገኘችው። ያንን እንደማየ ወርቃችን ተገኘ አለች። ወርቁ ተገኘ እኮ የአንቺ ጓደኞች እኮ ናቸው ያመጡልኝ አለች። እነማ ናሲርና? አዎ እነሱ ናቸው። በጣም ይገርማል ብላ በቃ እኔ በጊዜ ልሂድ ወደ ስራ፣ ምክንያቱም ሉሊት መጨቃጨቋ ስለማይቀር ቶሎ ልሂድ። በቃ እሷም አዎ በጊዜ ሂጂ፣ እቺ መጥፎ የድሮ እናት ነች እና አንቺ ቶሎ ሂጂ፣ እቺ እንጀራ እናት ነች እንጂ እንዴ ልጄ እንጀራ እናት አይተሻል እንዴ አለቻት። አይ አባቴ እንጀራ እናት ሳያመጣብኝ በጥሩ አሳድጎኛል። ወይዘሮ አቶ ኖላዊ ግን ጀግና ነው። በጣም እናመሰግነዋለን ልጄ፣ በዚህ በስነ ስርዓት አድርጎ ስላታደገሽ እንዴት አድርጌ እንደማመሰግነው አላቅም ብላ ሀኒኬም እናቷን ተሰናብታ ወደ ስራ ቦታ ሄደች።
ትሁት ጠዋት ተነስታ ምናሴን ፊቱን እያየች በጠዋት እሱ ተኝቶ ነበርና የድሮውን እያስታወሰች ምናሴ ድሮን በጣም ያምር ነበር፣ አሁን ደግሞ ይበልጥ ቀርቤ ሳየው በጣም ድንቅና ውብ ነው። ግን ፈጣሪን አመሰግናለሁ እቅፌ ውስጥ ስለገባ፣ ምክንያቱም ከአሁን በኋላ ቢሞትም አይቆጨኝም። ይሄ ድንቅ ተአምር ነው። ማልመውና ማስበውን የምወደውን ሰው አጠገቤ ማየት ትልቅ ነገር ነው እያለች እሱም ድንገት ሲነቃ እያየችው እንደነበረና እንቅልፍ እንደወሰደ ታወቀና እንዴት ነው የምታምረው! ግን እንደዚህ እንኳን ችግር አጋጥሟት በዚህ ህይወት ውስጥ እየኖረች ግን አሁንም በጣም ታምራለች። ምን የሚገርም ውበት ነው! የሚገርም ድንቅ ውበት ነው ብሎ እያደነቃት ነበር። እሷም ደግሞ ተነሳችና ውይ ይቅርታ አለች። እሱም በቃ አሁን ወደ ስራዬ ብሄድ ይሻለኛል አለች። ቁርስ ነገር ሰርቼ ልሂድ፣ ቁርስ አልፈልግም እኔ ትሁት ከመጣች ችግር ስለሚፈጠር ብላ እሱም ወደ ስራው ሄደ። ከዛ እሷም በቃ ምናሴ ስለሁሉ ነገር አመሰግናለሁ፣ ብዙ ነገር አድርገህልኛል። ይህንን ሁሉ የማየው አባቴ እያለ ነበር። አሁን ግን እንቅልፍን ብዙ ነገር ርቆኝ ነበር። ያ የመኪና አደጋ አይምሮዬ ላይ የመጣ መተኛት አቅቶኝ ነበር። ዛሬ የሰላም እንቅልፍ ተኝቻለሁ። ቻው አመሰግናለሁ ብለ አረ ምን አረኩልሽ ብሎ እሱም በትህትና ተለየት። ግን ምን አይነት ድንቅ ተአምር ነው! እሱ ከሄደ በኋላ ብዙ ነገሮችን እያስታወሰች የሚገርም ልጅ ነው። የድሮውም አሁኑም ትህትናውና ስነ ምግባሩ የሚገርም ልጅ ነው ብላ የእሱን ታሪክ በዲያሯ ላይ መጻፍ ጀመረች። ምርኩዝና ሳሚ እነ ተምቹ ጋር ሄዶ መደባደብ ፈለጉ። ምክንያቱም ወርቁን የወሰድኩ አንተ ነህ ብሎ አሲርን በጥፊ መታው። አሲርም ምንም ነገር አላየውም ነበርና በድንገት ስለመታው ተናዶ ሳሚ ለማነቅም ፈለገ። ተምቹ ደግሞ ምርኩዝን በኩርኩማ እንዳለ ኤልያስ እንደምንም ብሎ አገላገላቸው። እቺ ሌባ ደግሞ መክሊት ብሩን ሰረቀ። ኤልያስ እንደምንም ብሎ አገላግሎ ምርኩዝም ሳሚን ወደ ውጭ ወረወራቸው ከሱቁ። በጣም ተናደደ። ምክንያቱም አሁን አውቀው ሳሚን ቢመታው ደግሞ ወደ እስር ቤት ለሚወስዱት ችግር ሊያስገቡት ነው ባክህን ብሎ አሲርን እንደምንም አረጋግጡት እነሱ ወደ ውጭ አባረራቸው። ከዛ አንዬ አሲርን አገኘችውና ምሳ ከሱ ጋር በላች። በጣም አመሰግናለሁ ወርቁን ስለመለስክ ለእናቴ በጣም አመሰግናለሁ፣ አንተ ድንቅ ነህ ያለችው። አረ ችግር የለውም ግን ወርቁን ከየት አመጣችሁ? ብር ከፍላችሁ ነው ወይስ ሌቦቹ ሳይሸጡ ቀርቶስ ነው ስትለው፣ በቃ አገኘ ነው ብርም አልከፈልንም ምንም ነገር አላረግንም ማለት። ነገር ግን አልገባኝም ሰርቃችሁ ነው አለችው። ተይኝ በቃ ሀና እንዳትጠይቂኝ ብላ እንዳብሏት አፏን ያዛት። እሺ ብላ በቃ ስለምሳው አመሰግናለሁ። በተለያዩ ወደ ቢሮ ስትመለስ ሎሊት በነገር ጠበቀቻት። እና እንዴት ነህ? ምን ሆነሽ ነው የቆየሽው? አለች። ሎሊት ተነሳች። እኔ እኮ አልቆየሁም በሰዓቴ ነው የመጣሁት። ጠዋትም ቆይተሽ ነው የገባሽ። ሲጨቃጨቁ ወይዘሮ ሜላት ሰምታ መጣችና ልጄ ምንድነው በሰዓት ማገቢ አለቻት። ከዛ ካሁን ባላች ያለቃሽ እኮ ሎሊት፣ ስለዚህ በሰዓት ግቢ በሰዓት ውጭ ያለቻት ወይዘሮ ሜላት። እኔ እኮ እማዬ ያላረፈድኩም በሰዓቱን ማየት ትችላለች። ከዛ ሎሊት ደግሞ ሸቷን ቀጠለች። ሰዓቱን እኮ እያየሁት ማስመሰል ጀመርሽ እንዴ ብላ ጮኸችባት። እኔ እያስመሰልኩ አይደለም፣ ካስመሰልኩ የመሰለሽ ከሆነ ይቅርታ ብላ ተለያዩ። እሷም ደግሞ በጣም ተናደች። ፊቷ እየሳቀ ወይዘሮ ሜላትን እያሸማቀቀች መሆኑን እየተረዳች፣ ነገር ግን ወይዘሮ ሜላት በጣም ብልህና በልጥነች ነገሮቹን በዝም ብላ እየተወችላት ነው። እሷ ግን አልመሰላትም። ከዛ ተምቹ ደግሞ በሰፈሩ እየሄደ ያለ ዝግባው አገኘው። ዝግባው አንተ ና አለው። እሱ ግን እንዳልሰማ ለመሄድ ቢፈልግም ተምቹ እየጠራው እኮ ነው። ተመልሶ አናገረው። እንዴት ነህ ደህና ነህ ካለው፣ ጠፋህ እኮ ብነው ወንድሜ። ኧረ አለው በቃ ስላልተመቸኝ በቃ በገንዘብ ስታገኙ ከዳችን። አልከዳንም እኮ ስላልተገናኘን ነው። በቃ ወንድም ከሆንኩ የዛሬ የመሳሰለው ጊዜ ብሩን ከቦርስ ከኪሱ ያለውን ጠራርጎ ሰጠው። ማመን አቃተው። እንዴ ይሄ ልጅ በጣም ሀብታም ሆነ ማለት ነው። እሱ ግን ያለው ነገር ጨንቆ ስለ ወርቁን የወሰደ እንደነቃባቸው መስሎት ደንግጦ ያለውን ብር ጠራርጎ ሰጠው። ከዛ ብሩን ከሰጠው በኋላ ወደ ስራ ቦታ ተመልሶ ብር መሳቢያ ውስጥ ያለውን ብር እንዳለ ሰብስቦ ወሰደ። ብሩን ከወሰደ በኋላ ኤልያስ ደግሞ አልፈቀደለትም። ብሩን እንድትወስድ አልፈቀደም። ምክንያቱም ቅድም ስለወጣ አሁን መውሰድ የለብህም ሱቁ ባዶ እየሆነ ነው፣ ብሩን ከዚህ የወሰድካት ስራ በምን ይሰራል ስለ ምን አገባ ብሎ ተናዶ ቁልፉን ወረወረበት። ኤልያስ እንደምንም ብሎ ብሩን ወስዶ ከወጣ በኋላ ሄደና ያው የሚሰራውን ስራ ራሱ ያውቃልና፣ ምክንያቱም አሁን አሲር ይሄንን ጉዳይ አያውቅም። ብሩን እየወሰደ ለስራ እንደማያውለው ስለማያውቅ ይሄን ኤልያስም እዛ እንደ ካስተመር መጣና ካስተመሩ ምን እያደረገ ነው ለምን ዝም ብለዋለህ ስለው፣ ባለቤቱ ነው ነገር ግን ተናደው ነው እንጂ በጣም ጥሩ ልጅ ነው። እኔ ቢሆን በቦክስ መትቼው ነበር እንጂ እንደዚህማ አልታገሰውም አለ። አይ ወንድሜ ያው ነገሩ ለበጎ ነው ስለማታውቀው በጣም መልካም ነው ብሎ ለማሳለፍ ሞከረ።
ሳሚና ምርኩዜ ወደ ሰላም ጋር ሄዱና ምግብ አዘዙ። በአንዴ ሁለት ቅቅልና ሁለት ጥብስ ያዙ። ሰላም ደንግጣ ምንድነው ይሄን ያህል ምግብ ማዘዝ አይበዛም? በኋላ እኔና ጎተብ ኖሮ አንተ ነህ እንዲህ አለችው። ከዛ ምርኩዝ ደግሞ አንቺ ታገቢያት ወሰንሽ እንደ ይሄ ባለችው ነበር። በቃ ነገሩ ምን አገባኝ ብላ ምግቡ ልታዝ ሄደች። ከዛ ምግቡ ልታዝ ስትሄድ እቺ መክሊት መጣ ብሩን ዘርግፋ ቁጭ አደረገች ወንበር ላይ። ብሩን ከየት አመጣሽ? መስረቅ አልተውሽም እንዴ አላት ምርኩዝ። አይ ሰርቄ ሳይሆን ከቤተሰብ ሰርቄ ነው ከውጭ አይደለም ስትል ከነማ ከነ አሲር ከነ ጆሮ ሰርቀሽ ነው አንቺ ግን ግፋፈሪም አላት። ምን አገባህ አንተ ያው ወንድም እኮ ተሰረቁ አይባልም ቢሆንም ጥሩ አለ የሰው ብር አትውሰጂ አላት። ከዛ ተከራከሩና እንደምንም ዛሬ ፈታ ማለት አለብን በዚህ ብር ብላ እነ ጆሮ ይሄን ጉዳይ አቁም። ወይዘሮ ሜላት ለሉሊት በሩን አንኳኩታ ገባችና ይሄንን የስራ ውል አዲስ የስራ ውል አግኝቼልሻለሁ። ይሄ ስራው በጣም አሪፍ ነውና ሰሞኑን ዞር ዞር ብዬ አዲስ ዘጋሪዎችን አምጥቼልሻለሁ እና አሪፍ ነው አዋጭም ስራ ስለሆነ ምርቱ እዚህ ከሚቀመጥ ምርቱን ወስደን እኮ ብናስረክብ ይሻላል። ግማሽ ብር ዱቤ ነው ስትል ሙኒት እቺ ደግሞ መክሊት በጣም ተበሳጭታ አይሆንም ይሄ ምን አይነት በዚህ ዘመን እኮ ዱቤ የሚሰጥ ነገር የለም ብላ ስራውን አጣጣለችባት። እሺ በቃ ይቅርታ እኔ እኮ ለቢሮ አሪፍ ነው ለገንዘብ ማግኛ አሪፍ ዘዴ ነው ብዬ ነው እንጂ ሌላ ነገር አይደለም። አይ ቢሆንም በቃ ነግርሻለሁ ይሄ ስራ አልፈልገውም ብላ ስራውን አጣጣለችባት። በጣም ተናደደች። ሳሚ ደግሞ ሰላምዬ መንገድ ላይ ጠብቆ አንተ ግን መቼ ነው የምትለወጣለች? እና ስለ ፍቅር ስለ ህይወት አዲስ ነገር እናውራ እስቲ። እኔ ግን ከኔ ጋር መሆን ትፈልጋለህ አለችው። አዎ እፈልጋለሁ ነገር ግን ስራህን እና ፀባይ መቀየር አለብህ። አዎ እኔ ግን አግዝሃለሁ ከዚህም በኋላ ካለህበት ፀባይ ካለህበት ባህሪ ከወጣህና ራስህን ችለህ የምትሰራ ከሆነ ከዚህ የምትተው ከሆነ እኔ ግን ካንተ ጋር መሆን እፈልጋለሁ አለችው። ምንም ማመን አቃተው ዘለለ ተንቆራደደ። ዛሬ ደግሞ ምርኩዜ ከኔ ጋር የለም እንጂ እሱ የሆነ መላ ሰጠኝ ነበር እያለ ደስታውን መቋቋም አቃተው። ሰላምዬን አዝሏትም መንደር ለመንደር መሮጥ ጀመረ። እሷም ትጥለኛለህ እያለች በጣም ጮኸችበት። ነገር ግን እሱ ሊሰማት አልቻለም። ከዛ ሀናና አሴር ቤት ተኝተው ነበርና ሀንዬ እንቅልፍ ወስዷት ነበር። በሩን በርግዳ ገባችና መክሊት እንደውም ተኝታችሁ ነው እንዴ ያላችሁ አለች። ደነገጠና ተነስቶ ምን አገባሽ አላት። እቺ ከዚህ ሴተኛ ዳሪ ጋር እየተኛህ ነው እንዴ መርፌና ክር የሆናችሁ እንደውም ብላ ብዙ ነገር መናገር ጀመረች። ስክር ብላ ነበር የመጣችው። አሲርን በጥፊ መታት ደጋግሞ። ሀንዬም ለማገላገል ሞከረች። ከዛ መክሊትም ደንግጣ እነሱን እየሰደች በሩ ዘግታባችሁ። ሀንዬም በጣም ተናደደችና በቃ አሲር በቃ ተዋታለች። ምናሴ ስራ ቦታ እየሰራ ያለ የሆነ ወረቀት አየ። ያ ወረቀት ውስጥ ደግሞ በጣም ብዙ ብሮችን አየ። እሱ ገና ስራ ከመግባቱ ነበር ቦታውን እያጸዳዳና ወንበሩን እያስተካከለ ያለ በድንገት ነው ይህንን የብር ያየው። ማመን አቃተው። ይሄ ሁሉ ብር ግን ምንድነው? የሆነ ሰው ግን ተደብቆ ያዩ ነበር። ያንን ብር ሲያነሳ ተደብቆ ያዩ ነበር። ግን ማን ይሆን ይህን ብር ያስቀመጠለት? ምናሴም ግራ ገባው። እያገላበጠ ይሄ ነገር የትሁት ነው ወይስ የማን ነው? የሆነ የማይታወቅ ሰው ግን ብሩን አስቀምጧል።